ጋይስ እንኳን ደህና መጣችሁ። ዛሬ እንግዲህ ፕራሰውን ኔልስ አሳያችኋለሁ እንዴት ማድረግ በቀላሉ እንደምንችል በቤታችን ውስጥ ማለት ነው። ምናልባት አጣዳፊ ፕሮግራም ምናምን ካለብን ጥፍራችንን ለመሰራት ጊዜ የማይኖረን ከሆነ ይሄንን እንደ አማራጭ መጠቀም እንችላለን። እዚህ እንደምታዩት ማለት ነው መጀመሪያ ጥፍራችንን ኤክሰስ የሆኑትን ያደገውን ፓርት እንቆርጣለን። በመቀጠል ደግሞ ሳይዛችንን ነው የምንመርጠው። ከጥፍራችን ሳይዝ ጋር የሚሄደውን መርጠን እናስቀምጣለን። ለሁሉም ጣቶቻችን የሚሆነውን ሳይዝ ማለት ነው። በዚህ አጋጣሚ ምናልባት ሳይዛችሁን የማታገኙ ከሆነ ጎንና ጎኑን በብሩሽ ወይም በሞረድ ማስተካከል ትችላላችሁ። ይሄን የማሳያችሁ ምናልባት ከዚህ በፊት ሰርታችሁ የማታውቁ ከሆነ በቀላሉ እንደዚህ በቤታችሁ ጥፍራችሁን አሳምራችሁ መሄድ እንደምትችሉ ለማሳየት ነው፣ ወይም ደግሞ ለማታውቁ ሰዎች ለማሳወቅ ነው። እና እንደምታዩት ሁሉንም መርጠን እናስቀምጣለን። በኋላ በግሉ በምናጣብቅ ጊዜ እያንዳንዱን እየመረጥን ከምንሄድ ቀድመን መርጠን እናስቀምጣለን። ከዛ የጥፍራችንን ይሄ ስሱን ወይም ደግሞ የላይኛውን ክፍል ግሉ በደንብ እንዲይዝልን እንሞርደዋለን። በደንብ አድርገን የውስጠኛውን ሳንጎዳ ላዩን ሞረድ እናደርገዋለን። እንደዚሁም ወጣ ወጣ ያለ ጥፍር ከቆረጥነው ከጥፍራችን የተረፈ ነገር ካለ በሞረዳችን እናስተካክላለን። በመቀጠል ግሏችንን ነው የምንቀባው። መጀመሪያ ጥፍሩን እንቀባለን። ከዛ ደግሞ የበለጠ እንዲያጣብቅልን የራሳችንን የተፈጥሮ ጥፍራችንን ግሉ እንቀባለን። ከዛ ለትንሽ ሰከንድ ያህል ደቂቃ ወይም ሰከንድ ያህል ጫን ብለን እንይዘዋለን። በደንብ ግሉ እንዲይዝልን እንዲህ በማድረግ ሁሉንም እናጣብቃለን። በምስሉ ላይ እንደምታዩት ትንሽ ወደ ቆዳችን ገባ አድርገን ገፋ አድርገን እንደምታዩት ማስገባት አለብን። አጉል ቦታ ላይ ከሆነ በቀላሉ አንዳንድ ነገሮች ገብተው ላይቆይልን ይችላል። በፕሬሰን ኔልስ እስከ 2 ሳምንት ድረስ መጠቀም ትችላላችሁ። ኢቭን አክቲቭ እንኳን ብትሆኑ ጥሩ ግሉ ካገኛችሁ ማለት ነው። አያችሁት? በዚህ አይነት መልኩ ካጣበቅን በኋላ ቅርጹ የተበላሸ ካለ በመውረዳችን እናስተካክላለን። ወይም ደግሞ እኔ አሁን የምታዩትን ቅርጽ ወይ ለመቀየር ከፈለግን ጫፉን ቆርጠን ቅርጹን በምንፈልገው ቅርጽ ወይም ደግሞ በምንፈልገው የጥፍር ሳይዝ እናደርጋለን። ሞርደን ካስተካከልን በኋላ ዙሪያውን የጥፍር ኦይል ካለን ኦይል እንቀባዋለን። እንደዚህ ምክንያቱም በምንሞርድ ጊዜ ጥፍራችን ቆዳችን ወይም ደግሞ የጥፍራችን ዙሪያ እንዳይጎዳ በኦይል እንደዚህ አሳምረን